ሰላም እንዴት ናችሁ? ተፈሪ እባላለሁ። ዛሬ ስለ ፍጥነት ማንበብ ነው የምናወራው እና ማንበብ ስናነብ እንዴት ሀሳቡ ወደ ውስጣችን ይገባል። ብዙ ጊዜ እናነባለን ግን አንረዳውም ሀሳቡን ለምንል ሰዎች የሚሆን በጣም ምርጥ መጽሐፍ ነው። እዛ ላይ ያገኘሁትን ነው የምነግራችሁ። በጣም ምርጥ ሀሳብ ነው። በደንብ እንድትከታተሉኝ ነው። እንግዲህ ንባብ ያው በሁሉም ነገር ላይ ለውጥ የሚያመጣ በአስተሳሰባችን ላይ ለውጥ የሚያመጣ በንግግራችን ላይ ለውጥ የሚያመጣ በተለያየ በተሰማራን በስራ መስክ ላይ ጥሩ ለውጥ ለማምጣት ማንበብ በጣም አስፈላጊ ነው እና ብዙዎቻችን ማንበብ ሲባል ያው እንደ ከባድ ነገር ነው የምናየው ወይም ደግሞ የተሻለ ብለን የምንመርጠው ሶሻል ሚዲያ ነው። እዚህ ጋር የዚህ መጽሐፍ ደራሲ በማንበብና በሶሻል ሚዲያ ላይ የምናገኘውን ሀሳብ ከመገንዘብ አንጻር የሰጠው ምንድነው? ስናነብ ሀሳባችን ጸጥ ስለሚል አእምሯችን በደንብ ማገናዘብ ይችላል። ግን በድምጽ ሲሆን ብዙ ነገሮች ያው ይሄ የመደጋገም ነገር ነው እንጂ ምንም አይነት ለውጥ አያመጣም ነው። እና እሱ ለምሳሌ በማንበብ ያመጣው ለውጥ ሲገልጽ ጆን ፒክ ዘገምተኛ ነበረ፣ አእምሮ ችግር ነበረበት እና ክላስ ውስጥ እየተማረ የሚቀመጠው ከኋላ ወንበር ላይ ስለሚያፍር ስለሚፈራ ያው ሰውም በዛ መንገድ ስለሚገምተው እሱም ያን ሀሳብ ተቀብሎት ከኋላ ነበር የሚቀመጠው እና አንድ ቀን እሱን ታሪክ የምትቀይር አይነት አጋጣሚ ተፈጠረች። እሱ ምንድን ነው? ክላስ ውስጥ እየተማሩ ፕሮፌሰሩ መምህራቸው ፊት ለፊት ላይ ስክሪን አለ። ስክሪኑ ላይ አንድ ሀሳብ የሚያስቅ ሀሳብ ይለቃል እና እሱ ያን አነበበና ሳቅ። ሲስቅ ሌሎቹ ተማሪዎች ደግሞ ከሱ በኋላ ሳቁ እና እሱ ፍርሃትም ስለነበረበት የመሰለው በሱ የሚስቁበት ነው የመሰለው። በሱ እየሳቁ ስለመሰለው በጣም ነው የደነገጠው። ግን እሱ በየሳምንቱ አንዳንድ መጽሐፍ ያነብ ስለነበረ ያን ዘገምተኛነቱን ለማስለቀቅ በየሳምንቱ አንዳንድ መጽሐፍ ያነብ ስለነበር ከነሱ ቀድሞ ነው ሀሳቡን የተረዳው። ስለተረዳውም ሳቀ። እነሱ የሳቁት ያን ሀሳብ የተረዱት እሱ ከሳቀ በኋላ ነው እነሱ ሀሳቡን የተረዱት። በዚህ መሃል ማንበብ ምን ያክል ልዩነት እንዳመጣለት ተመልከቱ። ይሄ ልጅ በጣም ዘገምተኛ የሚባል ልጅ ግን በጣም ብዙ ልዩነት ነው ያመጣለት እና ይሄ ልጅ ከዚህ ተነስቶ ማንበብ ገደብ የለሽ ያደርጋል ብሎ ነው መጽሐፉን ራሱ የጻፈው። ማንበብን አእምሮ ልክ እንደ ማርሽ መቃየር ነው። አእምሯችን እንደ ማርሽ እንድንቀያየሩ ያደርገናል። ብዙ ጊዜ ብዙ በምናነብበት ጊዜ ሀሳባችን በጣም ብዙ ሀሳብ እንድንረዳ አንድ ነገር አይተን እንድናውቅ ያደርጋል ነው የሚለው። መቃየርም እንችላለን፣ ብዙ ነገር ማወቅ እንችላለን ነው የሚለው። ሌላው ደግሞ ማንበብ የማስታወስ ችሎታችንን ይጨምራል። ብዙ ጊዜ አሁን ሂሳብ ስንሰራ በስልካችን ነው የምንጠቀመው ወይም ደግሞ በካልኩሌተር ነው የምንጠቀመው። ምንድነው አእምሯችንን መጠቀም አልቻልንም ማለት ነው። አእምሯችንን ብንጠቀም ግን በአንድ ጊዜ መስራት ይችላል። ሂሳብ አሁን መደመር መቀነስ እኮ በፊት ዝም ብለን በቃላችን ነበር የምንሰራው። አሁን ግን ወይ በካልኩሌተር ታግዘን ነው። ድንገት ስልካችን ባይኖር በጣም ነው የምንጨነቀው ሂሳብ ለመስራት እና አእምሯችንን መጠቀም እንችላለን ነው። ሌላው ማንበብ ትኩረትን ያሻሽላል። ትኩረታችን አንድ ነገር ላይ እንድናደርግ ወይም ደግሞ ያን ሀሳብ እንድንረዳው ማንበብ በጣም ጥሩ መፍትሄ እንደሆነ ነው የሚነግረን። ማንበብ የቃላት አጠቃቀማችንን ይጨምራል። ብዙዎቻችን አሁን ከሰው ልጅ መናገር እንፈራለን፣ ከሰው ጋር ለማውራት እንቸገራለን። ለምን? ያው ብዙ ጊዜ ስለማናነብ። በተለይ ጮሆ ማንበብ ለዚህ በጣም ጥሩ መፍትሄ ነው። ጮኸን በምናነብበት ጊዜ የሆነ ቦታ ሄደን ጭር ያለ ቦታ ሜዳ ሄደን በጣም ጮኸን በምናነብበት ጊዜ የማንበብ የመናገር ክህሎታችን በጣም እየጨመረ ነው የሚሄደው። ጥሩ ለውጥ እናመጣለን ማለት ነው። ማንበብ ምናብን ያሻሽላል ይላል። ለምሳሌ በምናነብበት ጊዜ ምናብ ወደኋላ እንግዲህ 20 ዓመት ወይም 30 ዓመት የተደረጉ ነገሮችን እናስታውሳለን። ወደፊት ደግሞ እንደዛው 20 ዓመትም 30 ዓመትም አእምሯችን የሰጠን ሁሉ የመቀበል ኃይል ስላለው ማስታወስ እንችላለን። ለዛ ይጠቅማል ነው የሚለው። ሌላው እዚህ ጋር በጣም የገለጸበት መንገድ ራሳችንን እንፈትሸውና ምን ያክል አንባቢ ነህ ይላል። ጆን ኤፍ ኬኔዲ
በደቂቃ ከ500 እስከ 1200 ቃላትን ማንበብ ይችል ነበር። እኛ እስኪ ምን ያክል እናነባለን? እኔ ሞክሬው ነበር እና በደቂቃ 450 ቃላትን ማንበብ ትችያለሁ። እናንተ እስኪ ምን ያክል ታነባላችሁ? በደቂቃ ምን ያክል ቃላትን ማንበብ ትችላላችሁ? እስኪ ሞክሩት። እና ይሄ ደራሲ ከደረሰበት ምርምር ወይም ደግሞ ንባብን ራሱ ከተጠቀመበት አንጻር ሲናገር ፈጥኖ ማንበብ በጣም ጥቅም አለው ነው። ብዙዎቻችን አሁን ፈጥነን ነው የምናነበው ወይስ ቀስ ብለን ነው የምናነበው? ደራሲው እንዴት አድርጎ እንደገለጸው እነግራችኋለሁ። ፈጥኖ ማንበብ ምን ያክል እንደሚጠቅም ምንድነው እሱ ፈጥኖ ማንበብን ያገናኘው? ለምሳሌ መኪና ስትነዱ ይላል በኪሎ ሜትር 120 በሰዓት 120 ኪሎ ሜትር የምትነዱ ከሆነ ትኩረታችሁም ሀሳባችሁም እዛ ጋር ስለሚሆን ሌላ ነገር አታስቡም። ስለዚህ እይታችሁም የሚሆነው ከምታሽከረክሩ መኪና ጋር ነው፣ ከመንገዱ ጋር ነው እና ማንበብም እንደዛው ነው። በፍጥነት የምታነቡ ከሆነ ሀሳባችሁ አይሰረቅም፣ ሀሳባችሁ ሌላ ቦታ አይሄድም። ስለዚህ በደንብ ማንበብ ትችላላችሁ፣ ሀሳቡም ይገባችኋል ይላል። እስኪ ይህን እናንተም እያነበባችሁ ሞክሩት። በፍጥነት ማንበብ በጣም ጠቃሚ ነው እያለ ነው። እኔም ሞክሬዋለሁ። በጣም አሪፍ ነው ፍጥነት ማንበብ። ምክንያቱም እሱ ሌላም ለምሳሌ ሌላው የገለጸውን ሀሳብ ልጨርስላችሁና ወደ ሌላው ሀሳብ እንገባለን። በፍጥነት ማንበብ ሌላው ምሳሌ ያደርገው ምንድነው? በተጻፉ ጽሁፎች ውስጥ 4 ወይም ጥያቄ ምልክት የሚሉ ምልክቶች አሉ። እነሱን ለማንበብ ምንም ጊዜ አይፈጅባችሁም። አእምሯችሁ ስለሚያውቃቸው ብቻ ዝም ብሎ ነው የሚወስዳቸው። ስለዚህ በፍጥነት በምታነቡበት ጊዜ አእምሯችሁ ያን ያክል የማገናዘብ ብቃት ስላለው በፍጥነት ማንበብ በጣም ጠቃሚ ነው። ሀሳቡን ወደ አእምሯችሁ እንድትረዱት ያደርጋችኋል ይላል። ሌላው ለፍጥነት ማንበብ ምሳሌ ያደረገው ምንድነው? ቤታችሁ ወይም መኝታ ቤታችሁ ስትገቡ ይሄ አልጋ ነው፣ ይሄ ወንበር ነው፣ ይሄ ቁምሳጥን ነው አትሉም፣ ይሄ ልብሴ ነው አትሉም። በአንድ ጊዜ ሁሉንም አይታችሁ ታውቁታላችሁ። አእምሯችን ያን ያክል የማገናዘብ አቅም ስላለው ፈጥኖ ማንበብ ጥሩ ነው ይላል እና የፈጥኖ ማንበብ ተግዳሮቶች ብሎ ያላቸው ምንድነው? መደጋገም። ለምሳሌ ስናነብ ሀሳቡ አንድ መስመር ላይ እየደጋገምን አንድ ጊዜ ሀሳባችን እናገኘዋለን። አንዱ መስመር ብቻ እየደጋገምን ለምን? ልቦናችን ሌላ ቦታ ነበር ማለት ነው እና ያን እየደጋገምነው ነው ማለት እያነበብን አይደለም ማለት ነው። ትኩረት ሰጥተን ደጋግመን የምናነበው አለ። አንድ ሀሳብ እንዲገባን ብለን ደጋግመን የምናነበው ያ ሳይሆን እሱ እያለ ያለው ደራሲው ልቦናችን ሌላ ቦታ ሆኖ አንድ ቦታ ላይ ስንደጋግም ሀሳባችን ተሰርቋል ማለት ነው። ለዛ ነው ስናነብ የማይገባን የማንረዳው ሀሳባችን ሌላ ቦታ ስለሚሆን ነው እና ውስጣዊ ጫጫታ፣ ውስጣዊ ድምፅ ይላል። ውስጣዊ ድምፅ ደግሞ ምንድነው? በውስጣችን እያሰብን በውስጣችን ሌላ ነገር እያሰብን የምናነብ ከሆነ ሀሳቡ ወደ ውስጣችን አይገባም። ሀሳቡን መረዳት አንችልም ነው የሚለው እና እኛም በምናነብበት ጊዜ እስኪ ሁላችንም ራሳችንን እናስታውስ። ምን ላይ ሆነን ነው የምናነበው? ወረቀቱን ማንበብ ብቻ ነው ወይስ ወደ ውስጣችን እንዲገባ ከውስጥ ያለው ሀሳባችንን አስቁመነዋል ወይ? ለዚህ ጥሩ መፍትሄ ብሎ ያስቀመጠው ፈጥኖ ማንበብ በጣም ጥሩ ነው። እኔ በጣም ተመችቶኛል። ፈጥኖ ማንበብ በጣም ጥሩ ነው። ሀሳባችንን አይሰረቅም። ሌላው ለማንበብ ያው የተሳሳቱ አመለካከቶች ብሎ የሚለው ፍጥነት ማንበብ ጥሩ አይደለም፣ ሀሳቡን አትረዳውም፣ የተለያዩ አባባሎች ስለሚባሉ እናንተም ያን ስለተገነዘባችሁ ነው ፈጥናችሁ የማታነቡት ይላል። እስኪ ይህን ሁላችንም በየቤታችን ነው ሞክረው ስናነብ የትኛው ነው የሚሻለው? ፈጥኖ ማንበብ ነው የሚሻለው ወይስ ቀስ ብሎ ማንበብ ነው ወደ ሀሳባችን ወደ ልባችን እንዲገባ ሀሳብ ንባቡ ወደ ልባችን እንዲገባ የሚያደርገው የትኛው ነው የሚለውን እስኪ እኛም ራሳችንን ሞክረው። ሌላው ደግሞ ለማንበብ ጥሩ ጠቃሚ ዘዴ ነው ብሎ ያለው በጣታችን እየጠቆምን ማንበብ ወይም በእስክሪብቶ እየጠቆምን ማንበብ በጣም ጥሩ ነው። ትኩረታችን ሌላ ቦታ እንዳይሆን ወይም ደግሞ ጽሁፎችን በደንብ እንድናያቸው ይጠቅመናል። ስለዚህ ስናነብ ትኩረታችንን እዛ ጋር እንድናደርግ እስክሪብቶና ጣታችንን መጠቀም በጣም ጥሩ ነው ይላል። አሁን ለምሳሌ እኛ ስንማር በልጅነታችን እንደዛ ነው ያስተማሩ። ወረቀቱ ላይ ጣታችንን እያደረግን እየነካችሁ አንብቡት እንባል ነበር። ያ ደግሞ ትኩረትን ለመሳብ በጣም ጥሩ ጠቃሚ ዘዴ ነው ይላል ጄም ኩዊክ። ሌላውን ደግሞ በምታነቡበት ጊዜ መጽሐፉን ቀጥ አድርጋችሁ ያዙት።
ጠረጴዛ ላይ በምታደርጉበት ጊዜ አንደኛ ወገባችሁ ንባባችሁ አይመቻችሁም። ወገባችሁ ስለሚጎብጥ አይመችም። ቀጥ አድርጋችሁ በምታነቡበት ጊዜ ግን ሀሳቡ ወደ ራሳችሁ ይገባል። ያን ሀሳብ መረዳት ትችላላችሁ ይላል። ይሄን ያገኘሁት እዚህ ገደብ የለሽ የሚል መጽሐፍ ላይ ነው። በጣም ምርጥ መጽሐፍ ነው። አንብቡት፣ ታተርፉበታላችሁ። እኔ በጣም ጠቅሞኛል እና በቀጣይ በሌላ መጽሐፍ እጠብቃችኋለሁ። መልካም ጊዜ